በማረቆ ልዩ ወረዳ አምስተኛው ታዳጊ ማዘጋጃ ቤት የኩኖ ቀርጠፋ ታዳጊ ማዘጋጃ ይፋዊ ምስረታ ተበሰረም። ሰላም ጤና ይስጥልኝ። ከአቃወንቃ ሚዲያ የዕለቱ ዜና ተጀምሯል። ከዜናው ጋር ጋዜጠኛ ሙዲን ነኝ። አብራችሁን ቆዩ። በማዕከላዊ ኢትዮጵያ ክልል በማረቆ ልዩ ወረዳ ቀደም ሲል ከተቋቋሙ 4 ማዘጋጃ ቤቶች በተጨማሪ አምስተኛ መዋቅር የሆነው የኩኖ ቀርጠፋ ታዳጊ ማዘጋጃ ቤት ይፋዊ የምስረታ መርሃ ግብር በዛሬው ዕለት በታላቅ ድምቀት ተካሂዷል። ይህ አምስተኛው የማዘጋጃ ቤት መዋቅር መመስረቱ ለአካባቢው ሕዝብ የመሰረተ ልማትና የፍትሃዊ ተጠቃሚነትን ጥያቄዎችን በዘላቂነት ለመመለስ ትልቅ ምዕራፍ መሆኑ ተገልጿል። ዝርዝር ዘገባውን ናትናኤል አሰብ አዘጋጅቶታል። የታዳጊ መዘጋጃ ቤቶች መመስረት ለሕዝቡ የመሰረተ ልማት እንዲሁም የፍትሃዊ ተጠቃሚነት ጥያቄዎች መፍትሄ ዋና ቁልፍ ነው በሚል መሪ ቃል የተካሄደው ይህ የምስረታ መርሃ ግብር የማረቆ ልዩ ወረዳን የከተሜነትና የልማት ጉዞ የሚያፋጥን ነው። በልዩ ወረዳው ቀደም ሲል 4 መዘጋጃ ቤቶች ተመስርተው ለህብረተሰቡ አገልግሎት መስጠት የጀመሩ ሲሆን የኩኖ ቀርጠፋ ታዳጊ መዘጋጃ ቤት መዋቅር ለ5ኛ ጊዜ በይፋ የተመሰረተ አዲስ የልማት ማዕከል ሆኗል። ይህ አምስተኛ መዋቅር መዘርጋቱ የአካባቢውን የከተሜነት ደረጃ ማደግ የሚያሳይና የመሰረተ ልማት ተደራሽነትን የበለጠ የሚያስፋፋ መሆኑን ተጠቅሷል። በዕለቱም ታዳጊ መዘጋጃ ቤቶች የብልጽግና ፍሬዎች ናቸው፣ ከተሜነትም የስልጡንነት መገለጫ ነው በሚሉ ቁልፍ መልእክቶች እና ማህበረሰባዊ መፈክሮች ፕሮግራም ቀጥሎ ውሏል። በዚህ ታላቅ መርሃ ግብር ላይ የማረቆ ልዩ ወረዳ ዋና አስተዳዳሪ አቶ ጀማል አማሮ፣ የልዩ ወረዳው ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ እንዳሻው ግዛው እንዲሁም የልዩ ወረዳው ምክር ቤት ዋና አፈ ጉባኤ አቶ ሻምበል ደብሮ ተገኝተዋል። በተጨማሪም ከክልል ደረጃ የከተማ ልማትና ኮንስትራክሽን ቢሮ ምክትልና የከተሞች ፕላን ኢንስቲትዩት ዳይሬክተር ኢንጂነር አባይና አየለ፣ የቢሮው ምክትልና የመሬት ካዳስተር ዘርፍ ኃላፊ ኢንጂነር ፍሬው ተዘራ፣ የልዩ ወረዳው ከተማ ልማትና ኮንስትራክሽን ጽህፈት ቤት ኃላፊ አቶ ነጋሽ ሌላን ጨምሮ የመንግስት ባለሙያዎች፣ የማረቆ የአፋ ሽማግሌዎች፣ የ28ቱ ቀበሌ ሊቀመንበሮች እንዲሁም በርካታ የአካባቢው ነዋሪዎች በቦታው ተገኝተው የደስታው ተካፋይ ሆነዋል። የመድረኩ አስተባባሪዎችና አመራሮች ባስተላለፉት መልእክት አምስተኛው የኩኖ ቀርጠፋ ታዳጊ መዘጋጃ ቤት መመስረት አካባቢውን በፍጥነት ከመሰረተ ልማትና ከመልካም አስተዳደር አሰራሮች ጋር የሚያስተሳስር በመሆኑ የማህበረሰቡን ሁለንተናዊ ተጠቃሚነት ያረጋግጣልም ተብሏል። በቀበሌ ማዕከል መዳኘት እንዲችሉ ማዘጋጃ ቤትን አምጥተናል። ከክልሉ ጋር በመሆን ይሄን ማዘጋጃ ቤት ቀጣይ በትልቅ ደረጃ እንዲያርግ እንደ ልዩ ወረዳችን ለመነሻ ማዘጋጃ ቤቱ ጠንካራ እንዲሆን 5 ሚሊዮን መድበን ስራውን እናስጀምራለን። ይህ አምስተኛው አዲስ መዋቅር ወደ ሙሉ ስራ ሲገባ የአካባቢውን የፕላን፣ የመንገድ፣ የመብራትና የንጹህ መጠጥ አገልግሎት ጥያቄዎችን በቅርበት ለመመለስ ያስችላልም ተብሏል። ለዛሬ ያዝነው ዜና ይህን ይመስላል። አብራችሁን ስለነበራችሁ ከልብ አድርገን እጅግ እናመሰግናለን። ሙዲን ገለቶ ነበርኩ።